የፖርቹጋል ብሔራዊ ቡድን የትም አይደርስም የምንለው እንደ ኔቪስ አይነት ቁጫጭ ስለሞላበት ነው። አባቴ ምን እንዳለ ሰማህ ወይ? ከዚህ የተሻለ ነው የሚገባ፣ ግን እነሱ ጀዝቦች ናቸው። ጀዝባ ብቻ የተሰበሰቡ የሲአር7 ደጋፊዎች ጉዳችንን ስሙልኝ ነው ማለት። ይህ ሰውዬ እንዴት አድርገን ከፖርቹጋል እናውጣው? በእናታችሁ ፖርቹጋል የሚባል ቡድን እንዲህ ገንጥዬ ብጥለው እንዲህ ደስ ባለኝ። ወይ አንተ ሰውዬ ኳስ አቁምና በቃኛ ፖርቹጋል ዲጀሞ። በዚህ ልክ ግን እከካ መሆን ይቻላል? ለጆዋኒ ቪሲ የተከራከርኩበት ቀን ግን የተረገመች ትሁን። የምር ሲአር7 እንደኛው ተራ ተጫዋች ነው። ፖርቹጋልን ወክሎ እንደመጣ አንድ ተራ ተጫዋች ነው። እሱ በዚህ ሰዓት ምንም አይደለም ሲል ተናግሯል። እንደነዚህ አይነት ታዲያ ሌጀንዳቸውን የማያከብሩ ቁጫጭ ሆኑ ህፃናቶች ጋር እየተጫወተ ነው ወይ ይሄ ሰውዬ የዓለም ዋንጫ የሚበላው? እናቴ ትሙት ኮሜንት ላይ ቁጫጭ እያላችሁ ብትሰድቡት በጣም ነው ደስ የሚለኝ። በደንብ ኮፒ ሊንክና ሼር አድርጉልኝ። በጣም ነው የተናደድኩት። ይሄ ቁጫጭ ብሩኖ ፈርናንዴዝ ደግሞ ላይክ ያደርጋል እንጂ እበቶች። የሲአር7 ደጋፊዎች ጉዳችንን ስሙልኝ ነው ማለት። እቺ ጆአው ኔቬዝ የምትባል ጢባራም ፈላ ማለት ነው። ትናንት ኢንተርቪው ስትደረግ ማለት ነው ሁላችንም አንድ አይነት ነን ምናምን ብቻ በቃ አይደለ በቂ የሚገባውን ክብር ለሲአር7 ሊሰጥ ፈቃደኛ እንዳልሆነ በግልጽ ተናገረ ማለት ነው። ከዛ በኋላ እኮ በጣም የሲአር7 ደጋፊዎች 200,000 ኮሜንት ኢንስታግራም ፖስቱ ላይ ማለት 200,000 ኮሜንት ነው የተደረገለት። 200,000 ኮሜንት አስበዋል አባቴ። የብሩኖ ፈርናንዴዝ ሚስት ራሱ አልቀረንም ነው ኮሜንቶቹማ። አሁን እኔ አንድ ይሄን ነገር ስለ ሙጥ የሆነ ፈላማን ነው ወጋ መደረግ አለበት ብትለኝ አዎ እስማማለሁ። ገባ ግን አሁን ሄደ ጓገጭ ማለት በየትኛው መንገድ ነው የሚጠቅመን? እኔ ነገርኳችሁ እኮ አላማዬ እኔ ሲአር7 እሱ ማይፈልገው ነገር ተደርጎ እንኳን ቢሆን ዋንጫውን እንዲበላ ነው። ተረዳኝ አይደለ? ይሄ ቡዳ የሆነ ፈላ እንኳን ከተበተበት ብሩኖ አይታችሁታል አይደለ? ለሆይላንድና ለዘብሲ ለዌግ ሆርስ ኳስ እየሰጠ የመጣ ሰውዬ ለሲአር7 ሲሆን ግን አልሞክርም አለው። ጢባራም የሆነ ፈላ እሱም 31 ዓመት እኮ ነው። የመጨረሻ ወርልድ ካፕ ነው አባቴ። ገባ አይደለ? ተባብራችሁ አንድ ሆናችሁ ምናምን ነገር የለበት ብትበሉት ይሻላል። ግን ብዙ ሆኑብና ፖርቹጋል ቡድን ውስጥ ከአሰልጣኙ ጀምሮ ማለት ብዙ ነፍጫላ በዛብን። ለዚህ ነው እኔ 30 ደቂቃ ብቻ ይጮት ያልኩት። ገባ አይደለ? እነሱ የቻሉትን ይሞክሩና ካልቻሉ እሱ ሲገባ ማለት በቃ ሼውን ካለ ስጡኝ ብለ ያለቃቀስ እያሰደብከን አልነበር? ይሁን ካምናም ያሉ መስጠት ይጀምራል። በቃ ይሄ ነው እቅዴ። ተረዳችሁኝ አይደል? እንጂ ሄዶ ሰዎቹን ምናምን ነገር አሁን ኔቬዝ የሚባል ፈላማ ነው አይምሮ ላይ ምናምን ነገር የሆነ ጫና ከተደረገበት የበለጠ ያስገርፈናል እኮ። አሁን ኮሎምቢያ ልትገርፈን ነው ማለት በቃ ፍራቻዬ ነው። ኮሎምቢያ ልትገርፈን ነው። ኡዝቤክስታን ላይ የሆነ ነገር ሞከረን እንያትና አረላሽ እነዛ አሽቃባጮች ይኖራሉ፣ በእርግጠኝነት ማለት ይኖራሉ። ምክንያቱም ዝም ብሎ ማባላት ነው ስራቸው። ዝም ብሎ መተው እርስ በርስ ያባሉናል ነው ማለት አድክሞች። ለምን አፈቱንም? እዚህ የፖርቹጋል ስብስብ ውስጥ ግን ደነዝ ብቻ የተሰበሰበው። እኔ መሳደብ ራሱ አልፈልግም እና ይሄ ሚዲያዎች በጣም ነገሮችን የማዞር አቅም ካላቸው ብዬ ራሱ እርግጠኛ ለመሆን 2-3 ኢንተርቪው ነው ያየሁትና ሮናልዶ እንደሌላው ተጫዋች ነው ኮንትሪቢዩት የሚያደርገው አስተዋጽኦ የሚያደርገው ነገር አለ፣ ግን ከሌላው ተጫዋች አይለይም አለ የሆነ ቤዝ ማለት። ይሄኛው ሮናልዶ ለፖርቹጋል ከየትኛውም ተጫዋች ማይለየው። እኔ እኮ ማርያም እራሳቸውን እንዴት ነው የሚስሉት? እንዴት አድርገው ነው የሚገምቱት? ሮናልዶ አቋም ላይ ስላልሆነ ነው። ሮናልዶ የድሮ ሮናልዶ አይደለም። እና ኔይማር የድሮ ኔይማር ሆኖ ነው የብራዚል ተጫዋች እንደዚህ የሚሞቱለት። እንደዚህ የተጫወተ እዛ ቁጭ ብሎ ጆao ፔድሮ ኔይማር ቢጠራ ደስ ይለኛል የሚለው 10 ጊዜ ቪኒ ስሙን የሚያነሳው እንዳለ ተጫዋቾቹ ስሙን የሚያነሱት ሪቻርልሰን ምናምን። ኔይማር ምን ስላደረገ ነው በይሳለው? ምን አይነት አቋም በቃ ጀግና ስለሆነ ነው ብራዚል ሊግ ውስጥ። ጌታን እመቤቴን ነው የምላችሁ። አመናችሁኝም አላመናችሁኝም ማለት ነው። በጣም ደስተኛ ነኝ ለሜሲ። እንዳለ ነው የሚሞቱለት። እንዳለ እዚህ ጋር ያሉ ሰዎች ይሞቱለታል። እኔ ዓለም ዋንጫን ማሳካት የምፈልገው በላይ ለሜሲ ብዬ ማሳካት ፈልጋለሁ። እኔ ህይወቴን እንድሰጠው ደስ ይለኛል አለ ኢሚሊያኖ ማርቲኔዝ። እነ ዲፖል እነ ፓሬዴስ ምን እንደሚያደርጉ ታውቃላችሁ? ካንሴሎ ይመጣና እኛ ሮናልዶ ላይ ዲፔንድ ያደረግን ሰዎች አይደለንም ይላል። ኔቬዝ ይመጣና የኔቬዝ እንኳን የክለብ ፉትቦል ነው ምናምን እንደዚህ ሚውዚክ ኢሞጂ ምናምን እስቲል ሮናልዶ ነው። ይሄ ቡድን ላይ ምንም አይነት ኢሹ ልታነሱ አትችሉም። በቃ ምናልባት ሴንትራል ዲፌንስ ላይ የሆነ ነገር ማለት የምትችሉት ግን በቃ የተብካካ አስተሳሰብ ነው ያላችሁ። የምር ይሄ የ2016 ስብስብ ማለት ነው። አንዳንድ ሰዎች የት ራሱ እንደሚጫወቱ አታውቁም። ይሳለ ሬናቶ ሳንቼዝ ገና ልጅ ነበር፣ በዛ ፖርቹጋል ሊግ ነበር የሚጫወተው የነበር። ሴድሪክ የሚጫወተው ሳውዛምፕተን፣ ሆዜ ፎንት የሚጫወተው ሳውዛምፕተን ነው። ሪያል ቤቲስ ነው የሚጫወተው ዊሊያም ካርቫሎ ማለት ነው። እዚህ ውስጥ አይቷቸው ናኒ ማለት ነው። እዚህ ሰዓት ላይ ኦሬዲ በቃ ሊመለስ ነው ናኒ። ኳሬዝማ በ4 ዓመት አንድ ትሪቪላ ሊበታ ሲል ነው የምታዩት እንጂ አታዩትም እግር ኳስ ላይ።
እዛ ፌነርባቼ ምናምን የሚሽከረከር ተጫዋች እነ ጉሬሮ ልጆች ናቸው ምናምን፣ ግን እስቲል ደማቸውን ሰጥተው ነው ለሱ የሚጮት የነበረው። እንኳን ከነሱ ጋር ዋንጫውን አሳካ። እኔ እመቤቴን ነው የምላችሁ፣ አንዴ ብቻ ሮናልዶ ከዚህ ቲም ሪታየር ያርግ እንጂ እንደዚህ ቅማላም ቡድን እምጠላ ቡድን የለ እንዳለ ከማን እነሱ እንዴት ነው ከሮናልዶ በላይ ሆኖ ራሳቸውን የሚስሉት? የፖርቹጋል ታሪክ የጀመረው በሱ ነው። ዩዜቢዮ ምንም አላረገላትም ለፖርቹጋል፣ ፊጎ ምንም አላረገላትም ለፖርቹጋል። ፖርቹጋል በሮናልዶ ነው ፖርቹጋል የሆነችው። ፖርቹጋል የሚባለው ስም ለጆሮአችን ተደጋግሞ ምንሰባው ሮናልዶ ስላለ ነው። ሮናልዶ ስለነበር እንጂ ሮናልዶ እስከሚኖርበት ሰዓት ድረስ ራሱ ያለፉት የዓለም ዋንጫ ሮናልዶ ፖርቹጋል መጫወት ከጀመረ ጀምሮ ያለበት የዓለም ዋንጫ ጋር ይሄኛው ይበልጣል ወደዚህ ያለው ማለት ነው። በጣም ነው የሚገርሙት። በጣም አንተ አትውደደው፣ ሮናልዶን አትውደደው፣ ጭራሽ አታከብረውም። 5 ባላንድ ዶላር ያነሳ ተጫዋች እሱም የሆነ አስተዋጽኦ ሊያደርግ ነው የመጣው ምናምን ትላለህ። ተሳስተው አይደለም ባይዘይ በጣም ሚዲያ ትሬንድ ናቸው። ሚዲያ ትሬንድ ማለት ይሄ ነገር እንዳትሳሳቱ፣ እንደዚህ ካላችሁ እንደዚህ ጠመዙባችኋል ተብለው የማይማሩት አይነት ትምህርት የለምና እኔ አረ ማርያምን አረ በስማ አንተ ከዚህ የተሻለ ነው የሚገባ ግን እነሱ ጀዝቦች ናቸው። እሺ ጀሞ በዚህ ልክ ግን እካካ መሆን ይቻላል? ለጆዋኒ ቪሲ የተከራከርኩበት ቀን ግን የተረገመች ትሁን። የምር ክርስቲያኖ ሮናልዶ ተራ ተጫዋች ነው ሲል ነበር የተናገረው። አስቡት እስቲ ይሄ ኢጎ የወጠረው ተጫዋች ክርስቲያኖ ሮናልዶን ተራ ብሎ ሰደበው ማለት ነው። ቀጥታ ሚዲያ ላይ። ስለዚህ ጉዳይ መነግራችሁናል። ኮፒ ሊንክ እያደረጋችሁ አዳምጡኝ። ጆዋኒ ቪሲ ሲናገር ምን አለ? ክርስቲያኖ ሮናልዶ ለእኛ ለእግር ኳስና ለፖርቱጋል ያደረገው ነገር አንረሳም። በዚህ ሰዓት ግን እሱ ለማገዝ የመጣ ተራ ተጫዋች ነው፣ እሱ እዚህ የተለየ ተጫዋች አይደለም ብሎ ነበር የተናገረው። እዚህ ለማገዝ የመጣ ተራ ተጫዋች ነው። አስቡት፣ ክርስቲያኖ ሮናልዶ ተራ ተጫዋች ነው ብሎ ተናገረ። ገና በስነ ስርዓት ያላደገ ፖርቱጋል ላይ ምንም ስሙን ሳይጽፍ 2 ቻምፒየንስ ሊግ ባክ ቱ ባክ ስለበላ በአሁን ሰዓት ጥሩ ሚድፊልደር ነው ተብሎ እየተወራለት ስለሆነ በባለፈው ደግሞ በሱ ጎል መትረፍ ስለቻሉ ኢጎ ወጠረውና ክርስቲያኖ ሮናልዶ መናገር ጀመረ። እኔ ለሱ የተከራከርኩበት ቀን ግን ይቆጨኛል። የምር የሚያስቃችሁ ባል ኮሜንት ሴክሽን የሱም ገብታችሁ ማየት ትችላላችሁ። ኢንስታግራም ላይ እንዳለ ሲሰድቡት፣ መጀመሪያ ለሮናልዶ ፓስ አድርጉ፣ መጀመሪያ ፖርቱጋል ላይ ያለውን ችግር ፍቱ እንጂ እሱ ላይ አትቀስሩ እየተባለ ነበር ሲያወሩ። ፍቅረኛው ላይ ደግሞ ኮሜንት ሴክሽኑን እሷ ጠፋችሁ። እንደውም ምንድነው ያሉት? ይሄ አጭሩ ፍቅረኛሽን አስጠንቅቂው። ምንድነው እየተናገረ ያለው? ማክበር አትሊስት ባይወዶ ማክበር አለበት እያሉ ነበር ሲያወሩ የነበረው። በጣም የሚያስቃችሁ እኮ ፖርቱጋል ነቀርሳ ተጫዋቾች እንዳሏት የምታውቁት ማለት ነው። ጆዋ ካንሴሎ ሮናልዶ ላይ ዲፔንድ የሆነ ቲም አይደለም ያለን ብሎ ተናገረ። ሮቢን ኔቬስ ደግሞ የፔናልቲ ምርኮኛ ብሎ ሮናልዶን ተሳለቀበት። ብሩኖ ፈርናንዴዝ እንደምታዩት ነው። ከዚህ በፊት ሰላም ለማለት ራሱ ሸከኮት ነበረ። አሁን አስተካክሉ፣ ይቅርታ ጠይቆ ለሮናልዶ ነው የምንታገለው ብሎ፣ ሆኖም ግን ሜዳ ላይ የሚያሳየው ሌላ ነገር ነው። በስነ ስርዓት ፓስ ማድረግ አቅቷቸው ኦፕታ ያወጣው መረጃ እዩት እስቲ። ሮናልዶን እኮ ያማከል አይደለም ሲጮት የነበረው። ሮናልዶ ይዟቸው ለመምጣት ሲሞክር እነሱ ባክ ያደርጋሉ ፓሱን። 90 ደቂቃ ሙሉ ቻንስ ክሬት ማድረግ አቅቷቸው፣ በዛ ላይ ደግሞ ኳስ ተቀባብሎ ሙሉ ሜዳ ግን ሮናልዶን ያማከል አይደለም። ይሄው እንደምታዩት ይታያል በደንብ ምረከካ። በዚህ እድሜ እንደዚህ ማስጨነቅ ጀግና ነው። ምንም ማድረግ አትችልም። ጀግናው ትችላለህ አንተ፣ ሁሌም ነው የምችለው። አንተ ከሞከርካቸው እነዛ ሙከራዎችና ጆዋኒ ቪስ ካስቆጠረው ግብ በስተቀር ፖርቹጋል የሞከሩት ነገር የለም። እኔ ይሄ ስኳድ ከግሩፕ እንኳን አያልፍም። ይሄ ሰውዬ እንዴት አድርገን ከፖርቹጋል እናውጣው? በእናታችሁ ፖርቹጋል የሚባል ቡድን እንዲህ ገንጥዬ ብጥለው እንዲደስ ባለኝ። ወይ አንተ ሰውዬ ኳስ አቁምና በቃ እኛ ፖርቹጋል የሚባለውን ነገር አንየው። በቃ እንዲህ ቁጭ ብለን ተቃጠልን። ለማን ወደው ክለብ ለአንተ ስንል ምንድነው ቆይ እየተፈጠረ ያለው? እንዲህ እነዛ ተጫዋቾች ያ ሁሉ ተጫዋች ምን ሊፈጠር ነው? ኮንጎን ካላሸነፈ ምንም መቀናጀት የሚባል ነገር ዜሮ። እንደ ኬፕ ቨርዲ ፖርቹጋል ቅንጅት ቢኖራት ዓለም ዋንጫውን 100% አሳካ ነበረ። ግን ገገማ ተጫዋች ብቻ ነው የበዛበት። ሁሉም በቃ ኢጎ ያለበት እኔ ብቻ ነው። ይሄ ሰውዬ ብቻው እኮ ፈፈጋ እንዲህ አለቀ እኮ ብቻው። አንተ ሁሌም ትችላለህ፣ ጀግና ነህ። እግዚአብሔርን በዚህ እድሜ እንደዚህ ማስጨነቅ ጀግና ነህ።